ሰላም ጤና ይስጥልኝ የሀገሬ ልጆች በዛሬው ትምህርታችን የምንመለከተው ሄልፒንግ ወይም አጋዥ ግስ ጅሩ የሚለውን ነው ማለት ነው። ባለፈው ቃን አይተናል። ዛሬ ጅሩን እናያለን። ፈኬኛ ምሳሌ ማለት ነው። እንግዲህ በምሳሌ ውስጥ ያለውን አገልግሎት እናያለን። in the positive statement ስንጠቀምበት state of existence ነው የሚያሳየን። ምሳሌዎችን እንመልከት። አኒ ጅራ እንግዲህ ይሄ in the present time ነው። in the present time ጅሩን እንደ ሩት verb ወስደን ኮንጁጌት ስናደርገው ላስት ኮንሶናንቱ ራ ወይም አር እንደሆነ ጋሩ ብለን ያየናቸው ግሶችን ባህሪ ይወስዳል ማለት ነው። ዝርዝር ውስጥ አንገባም። ጀስት ኮንጁጌሽን ብቻ ለእያንዳንዱ ተውላጠ ስም እናስቀምጣለን። ላስት ኮንሶናንታቸው ራ ወይም አር የሆኑ ጋሩ ተብለው የሚወከሉ የአፋን ኦሮሞ ሩት verboች their pattern of conjugation in the simple present tense ምን እንደሚመስል simple present tense conjugation ላይ ብዙ ኦዲዮ ቪዲዮዎች አሉ። እነሱን ተመልክታችሁ ማየት ትችላላችሁ። so state of existence in the positive sense in the present time በሚያሳይበት ጊዜ ጅሩ ፎርሙ ይሄ ነው የሚሆነው። አኒ ጅራ እኔ አለሁ ነው። ኑቲ ጅራ ይጠብቃል እኛ አለን። ኢሳን ጅሩ አይጠብቅም እነሱ አሉ። ኢሲን ጅርቱ እናንተ አላችሁ። ጅርቱ አቲ ጅርታ አንተ አለህ አንቺ አለሽ። ይኒ ጅራ እሱ አለ አይጠብቅም ጅራ። ኢሼን ጅርቲ እሷ አለች። ሁለተኛ ምሳሌ እናያለን። እንግዲህ በዚህ ምሳሌ የምንመለከተው ጅሩ as helping verb እንዴት እንደምንጠቀምበት ነው። as helping verb እንግዲህ ጅሩ in its simple present tense form with respect to each subject pronoun ማለት ነው። in present perfect and present continuous tenses እንጠቀምበታለን። ዝርዝሩን ከዚህ በፊት በሰራናቸው ኦዲዮ ቪዲዮዎች እንደዚሁ መጽሐፉ ላይ ትመለከታላችሁ። ግን ሁለት ምሳሌዎች አይተን እንለፍ። አኒ ገረሆጅ ዴማ ጅራ I am going to work now እኔ አሁን ወደ ስራ እየሄድኩ ነው። እንግዲህ ይሄ present continuous tense ነው። present continuous tense በምንሰራበት ጊዜ ምን እናደርጋለን ያልነው ህጉ present continuous tense in አፋን ኦሮሞ ፎርሙሌሽን ፓተርን ምንድነው የሚለን? ሩት verb እንወስዳለን ዴሙ። ከዛ በኋላ የሩት verb-ን ላስት ባውል ወደ አን ቀይራለን ዴማ and then we conjugate ጅሩ in its simple present tense form with respect to each pronoun ለአኒ ነው አሁን ኮንጁጌት ማድረገው ጅራ ይሆናል ማለት ነው። አኒ ዴማ ጅራ እኔ እየሄድኩ ነው ይሆናል ማለት ነው። ለሌሎቹም በተመሳሳይ ኦሬዲ ኮንጁጌት አድርገናል በፕሪቪየስ ኤግዛምፕል። በተመሳሳይ ዴማ ተመሳሳይ ነው የሚሆነው። ከዛ ግን የጅሩ ፎርም in the simple present tense form with respect to each pronoun ይሆናል ማለት ነው። ሁለተኛው ምሳሌ ኑቲ ኡፍኔ ጅራ we have come እኛ መጥተናል። ይሄ ደግሞ present perfect tense ነው። present perfect tense ሩል የሚለን ምንድነው? take the simple past tense form of the main root verb with respect to each pronoun ኡፉ ኡፍኔ ይሆናል ለኑቲ ማለት ነው ጂቱ ፎርሙ። ከዛ በኋላ ኮንጁጌት ጅሩ with respect to each pronoun in its simple present tense form ነው የሚለን። ስለዚህ ለኑቲ in the simple present tense for ጅሩ ጅራ ይሆናል ማለት ነው። ኦፍኔ ጅራ ኦፍኔራ ይሆናል። ጂአይ የሚለውን ሲለብል ኦሚት እናደርገው ጅራ ኦፍኔ ጅራ ኦፍኔራ ይሆናል ማለት ነው። we have come እኛ መጥተናል። ይሄ እንግዲህ እንደ ሄልፒንግ verb ሲያገለግል የሚኖረውን ፋይዳ በአጭሩ የሚያሳይ ነው። ዝርዝሩን ከዚህ በፊት በተጠቀምንባቸው በተማማርንበት present perfect and past present continuous tense ኦዲዮ ቪዲዮዎች ላይ ታገኙ። ኦኬ አሁን ደግሞ state of existence ኔጌት ሲደረግ እንግዲህ እኔ ያለው እኛ ያለን እነሱ አሉ እናንተ አላችሁ አንተ አለ አንቺ አለሽ እሱ አለ እሱ አለች ይሄን አይተናል። ጅራ ጅራ ጅሩ ጅርቱ ጅርታ ጅራ ጅርቲ ብለን አይተናል። ይሄ ለሁሉም ማለት ነው። ኔጌት ሲደረግ ምን ይሆናል ነው እንግዲህ ኔጌት ሲደረግ እንግዲህ state of existence in the present time ነው ያየነው። so ኔጌት ሲደረግ negation of the simple present tense form of the verb ጅሩ with respect to each pronoun ይሄ ደግሞ ምንድነው የሚሆነው? just change modify simple present ነው የሚሆነው። modify simple present ምንድነው የሚለን? change the last vowel of the simple present tense verb
form with respect to each pronoun to u for all pronouns except isin and isan ማለት ነው። ለኢሲን እና ለኢሳን ወደ እን ተቀይራላችሁ ነው የሚለን። እንየው አኔ እንጅሩ እንግዲህ አኔ ጅራ ነበር አይደለም አ ነበረ አን ወደ ኡ ስንቀይረው አኔ እንጅሩ ይሆናል ማለት ነው። ኑቲ እንጅሩ እኛ የለንም ነው። ኑቲ እንጅሩ እንግዲህ ፖዚቲቭ ኑቲ ጅራ ነበር አይደል አ ነበረ ኔጌት ስናደርገው አ ወደ ኡ ይቀየራል እንጅሩ ይሆናል ማለት ነው። ኢሳን እንጅራን እንግዲህ ኢሳን ጅሩ ነበር አሉ ሲሆን ኔጌት ስናደርገው ወደ እን እንቀይራለን ለኢሲንና ለኢሳን ባልኳችሁ መሰረት ኢሳን እንጅራን ይሆናል። ኢሲን እንጅርተን እናንተ የላችሁም ነው። አሉ ሲሆን ማነው አላችሁ ሲሆን ኢሲን ጅርቱ ነው አይደለም ጅርቱ አላችሁ እንጅርተን ከሆነ የላችሁም። ስለዚህ እንጅርተን ጅርቱ በሚለው ላስት ባውሉን ኡን ወደ እን እንቀይረዋለን ማለት ነው። አቲ እንጅርቱ እንግዲህ አቲ ጅርታ ነበረ in the positive statement። ስለዚህ አቲ እንጅርቱ አንተ የለህም አንቺ የለሽም ነው። ያው እንደምታውቁት modified simple present tense form እየወሰድን ያለ ነው ማለት ነው። ኢኒ እንጅሩ ኢሼን እንጅርቱ ይሆናል ማለት ነው። ኦኬ የዛሬውን ትምህርት በዚህ ጨርሰናል። በሌላ ሄልፒንግ ቨርብ እንገናኛለን። እስከዛው ነጋቲ